ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነ ሲሆን ዛሬ ደግሞ እንደተለመደው በሌላ ርዕሰ ጉዳይ ተመልሻለሁ። የዛሬው ርዕሰ ጉዳያችን ምን ይመስላል የሚለውን አንድ ባንድ እናያለን ማለት ነው። ወደ ዛሬው ርዕሰ ጉዳያችን ከማለፋችን በፊት ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ርዕሰ ጉዳይ ውድና የተከበራችሁ የቻናላችን ቤተሰቦች ወደ ዛሬው ርዕሰ ጉዳያችን ተመልሻለሁ። የዛሬው ርዕሰ ጉዳያችን በማንኛውም ቋንቋ የተጻፉ ጽሁፎችን እንዲሁም በማንኛውም ቋንቋ የምትጽፏቸውን ቴክስቶች በተመሳሳይም ደግሞ በተለያየ ቋንቋ የተጻፉ ጽሁፎችን በፎቶ አንስታችሁ እንዴት ወደ ተለያየ ወደምትፈልጉት ቋንቋ ትራንስሌት ማድረግ እንደምትችሉ ይህንን የሚያደርግልን ምርጥና ቆንጆ ለአጠቃቀም እጅግ በጣም ቀላል የሆነ አንድ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንዴት መጠቀም እንደምንችል ከመጀመሪያው እስከ መጨረሻው እያንዳንዱን አሳያችኋለሁ። እስከ ቪዲዮ ፍጻሜ እንድትከታተሉ በአክብሮት እየጋበዝኩኝ ይህ አፕሊኬሽን ማን ይባላል፣ እንዴት ዳውንሎድ ማድረግ እንችላለን የሚለውን የቪዲዮ መጨረሻ የማሳያችሁ ይሆናል ማለት ነው። እኔ ግን አውርጄ እየተጠቀምኩበት ስለሆነ በስልኬ ላይ እንደምትመለከቱት ይህንን ይመስላል ማለት ነው። አፕሊኬሽኑን እንደከፈታችሁት በዚህ መንገድ ያመጣላችኋል ማለት ነው። ወደ 9 የሚደርሱ ልዩ ልዩ ትራንስሌተሮች ተቀምጠዋል ማለት ነው። እነዚህን ትራንስሌተሮች በጣም አስፈላጊና ቤዝ ናቸው የምንላቸውን አንድ ባንድ አሳያችኋለሁ። ስለዚህ ከላይ እንደምትመለከቱት ፋይል ትራንስሌተር ይላል፣ ቴክስት ትራንስሌተር፣ እንዲሁም ካሜራ ትራንስሌተር፣ ፎቶ ትራንስሌተር እና የተለያዩ ትራንስሌተሮችን አስቀምጦልናል። ለምሳሌ ቴክስት ትራንስሌተር የሚለውን እናያለን። ቴክስት ትራንስሌተር የሚለውን አንዴ ክሊክ እንዳደረጋችሁት በዚህ መንገድ ይከፍትላችኋል። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ከላይ እንደምትመለከቱት የኦፕሽኗን ምልክት እንደነካችሁ በተለያየ ቋንቋ ያስመርጣችኋል፣ የተቀመጡ ኦፕሽኖች ስላሉ ማለት ነው። እነዚህን የምትፈልጉትን ቋንቋ ወይም ደግሞ በምትፈልጉት አገር ቋንቋ እንዲተረጎምላችሁ ሴሌክት ታደርጋላችሁ። ለምሳሌ እኔ የምፈልገው አማርኛ ነው። ስለዚህ አማርኛ ስለምፈልግ አማሪክ የሚለውን እመርጣለሁ። አማሪክ የሚለውን ከመረጡ በኋላ ቀስቱ የሚያሳየኝ ቦታ ላይ ማለት ነው ታይፕ የሚለው ላይ ቀጥታ የምፈልገውን የአማርኛ ጽሁፍ እጽፋለሁኝ። የምፈልገውን የአማርኛ ጽሁፍ መጻፍ እችላለሁ ማለት ነው። እናንተም የምትፈልጉትን የአማርኛን ጽሁፍ ሊሆን ይችላል እንደ ምርጫችሁ። አማሪክ የሚለውን ከመረጣችሁ አማርኛን ትጽፋላችሁ። እንግሊዘኛም ሊሆን ይችላል፣ እንዲሁም አረቢክ ሊሆን ይችላል፣ ፍራንስ ሊሆን ይችላል። የተለያዩ ቋንቋዎች ስለተቀመጡ የምትፈልጉትን ቋንቋ ከጻፋችሁ በኋላ ከታች ማለት ነው ትራንስሌት የሚል ስላለ እሱን ትራንስሌት አድርገን እናያለን። ስለዚህ እኔ ግን በአማርኛ ሰላም እንዴት ናችሁ ውድና የተከበራችሁ የቻናሌ ቤተሰቦች ብዬ ጽፋለሁኝ። ይህንን እንዴት ትራንስሌት እንደሚያደርግልኝ አሳያችኋለሁ። እንግዲህ ተከታተሉ። ይኸው እየጻፉ ነው ማለት ነው። እየጻፉ ነው። ከጻፉኝ ከጨረስኩ በኋላ ቀጥታ ከታች ማለት ነው ትራንስሌት ከማለቴ በፊት ወደምፈልገው ቋንቋ መቀየር መቻል እንዳለብኝ እሱን ሁላችሁም መርሳት የሌለባቸው ጉዳይ። ወደ ምትፈልጉት ቋንቋ ለመቀየር ከታች ኦፕሽን አለ። እሱን ኦፕሽን ክሊክ በማድረግ የምትፈልጉትን ቋንቋ ሴሌክት ታደርጋላችሁ ማለት ነው። ቀስቶ የሚያሳያችሁን ይህን ኦፕሽኗን ማለት ነው የኦፕሽን ምልክቷን ክሊክ እንዳደረጋችሁ በምትፈልጉት አገር ቋንቋ ለመቀየር ሴሌክት ታደርጋላችሁ። የምትፈልጉትን ቋንቋ ሴሌክት ካደረጋችሁ በኋላ ከዛ በኋላ ነው ትራንስሌት ማድረግ የሚጠበቅባችሁ ማለት ነው። ስለዚህ እኔ ወደ እንግሊዘኛ እንዲቀየር ስለፈለጉ እንግሊሽ ሚለውን መርጫለሁ። ስለዚህ እንግሊሽ ሚለውን እንደመረጡ ትራንስሌት ሚለውን ክሊክ አደርጋለሁ። ትራንስሌት የሚለውን ክሊክ እንዳደረጋችሁ ሎድ ሲያደርግ ይቆይና ቀጥታ ትራንስሌት ያደርግልናል ማለት ነው ወደ እንግሊዘኛ ቋንቋ ማለት ነው። ልክ እናንተም ወደምትፈልጉት ቋንቋ ትራንስሌት እንዲያደርግላችሁ ከፈለጋችሁ በዚህ መንገድ የምትፈልጉትን ጽሁፍ ከላይ ማለት ነው እየጻፋችሁ ወደምትፈልጉት ቋንቋ ትራንስሌት እያደረጋችሁ እየተረጎማችሁ የምትፈልጉትን ስራ መስራት ትችላላችሁ ማለት ነው። ክቡራን የቻናላችን ቤተሰቦች ፎቶ ትራንስሌት የሚለውን ቀጥታ እናያለን። ፎቶ ትራንስሌት የሚለውን ክሊክ እንዳደረግነ ወደ ጋላሪያችን ያስገባናል ማለት ነው። ወደ እያንዳንዱ ፋይል ከወሰድን በኋላ ሴሌክት ፋይል ወይም ደግሞ ሴሌክት አይተም ይለናል። የምትፈልጉትን ጽሁፍ በፎቶ ያነሳችሁትን ሴሌክት ታደርጉለታላችሁ። ስለዚህ እኔ መርጬለታለሁ። ይህንን አስተካክልና ክሮፕ አደርገዋለሁ ማለት ነው። ከላይ ያለውን ኢሜጅ ሪጀክት አደርገዋለሁ። ክሮፕ በማድረግ ጽሁፉን ብቻ ትራንስሌት እንዲያደርግልኝ ስለምፈልግ ከላይ ቀስቱ የሚያሳየንን ክሮፕ የምትለዋን ማለት ነው ክሊክ እንዳደረኩኝ ከት ያደርግልኝና ኢሜጁን ትቶ ኖርማሊ ቴክስቱን ወደ ትራንስሌተር ቦርድ ይወስደናል ማለት ነው። ቀጥታ በዚህ መንገድ ወስዶናል። ከዛም በኋላ ምን እናደርጋለን? ከላይ እንግዲህ የምንፈልገውን ቋንቋ መርጠን ከሆነ ከታች ትራንስሌት የሚለውን ክሊክ እናደርጋለን። በቀጥታ ትራንስሌት ያደርግልናል።
ነገር ግን ከላይ ያሉትን ኦፕሽን በመጠቀም እንግሊዘኛ ከሆነ ትራንስሌት የምታደርጉት እንግሊዝ የሚለውን መምረጥ ይኖርባችኋል። ወደ ምትፈልጉት ቋንቋ ደግሞ ለመቀየር ከታች የኦፕሽን ምልክቷን በመንካት መቀየር ይኖርባችኋል ማለት ነው። ነገር ግን እኔ ከእንግሊዝ ወደ አማርኛ እንዲቀይርልኝ ስለፈለኩኝ ከላይ ያለው እንግሊሽ ነው፣ ከታች አማሪክ ነው። ወደ አማርኛ በቀጥታ ቀይሮልኛል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ማንኛውንም ስራ ለመስራት ለመተርጎም የተቸገራችሁ ዲክሽነሪ ወይም ደግሞ እንግሊዘኛ መዝገበ ቃላትን ከመጠቀም ይልቅ በዚህ መንገድ በመተርጎም የምትፈልጉትን ስራ መስራት ትችላላችሁ። ክቡራን የቻናላችን ቤተሰቦች ይህንን አፕሊኬሽን በቀጥታ ፕላይ ስቶር ላይ ወይም ደግሞ አፕ ስቶር ላይ በመሄድ እንደየስልካችሁ ሞዴል ማለት ነው ማውረድ ትችላላችሁ። እኔ በቀጥታ ፕላይ ስቶር ላይ ሄጃለሁ። ፕላይ ስቶር የሰርች ባሯን በመንካት ቀጥታ ክሊክ አድርግና ምን ብዬ እጽፋለሁ? ፋይል ትራንስሌተር ብዬ እጽፋለሁ ማለት ነው። ፋይል ትራንስሌተር ብዬ እንደጻፉኝ በቀጥታ ሰርች አድርግና ያስመርጠኛል ወይም ደግሞ ያመጣልኛል ማለት ነው። ቀጥታ ሰርች አድርጊያለሁኝ። ሰርች እንዳደረው በሁለተኛ ደረጃ የምታዩት ማለት ነው ፋይል ትራንስሌተር የሚለው ቦክስ ውስጥ ያለውን በቀጥታ ክሊክ ታደርጋላችሁ። ይህንን አንዴ ክሊክ እንዳደረጋችሁ ኢንስታል ይላችኋል። ኢንስታል ታደርጉታል። ነገር ግን እኔ እየተጠቀምኩበት ስለሆነ ኦፕን ይለኛል ማለት ነው። ቀጥታ እንዳወረዳችሁት ምንም አይጠይቅም፣ ፍሪ ነው። በቀጥታ ኦፕን ታደርጉና በምትፈልጉት መጠን መጠቀም ትችላላችሁ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች የዛሬውን ርዕሰ ጉዳያችን በዚህ የምናጠናቀቅ ይሆናል ማለት ነው። ከዛሬው ቪዲዮ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ እንድታስቀምጡልኝ እያሳሰቡ ሌሎችን ትራንስሌተሮችን እናንተም መጠቀም ትችላላችሁ ማለት ነው። ግልጽ ካልሆነላችሁ ኮሜንት ሴክሽን ላይ እንድታስቀምጡልኝ ሀሳብ አስተያየታችሁን እየገለጽኩኝ ለዚህ ቻናል አዲስ የሆናችሁ ልዩ ልዩና ስለ ቴክኖሎጂ መረጃዎች ሁልጊዜም የሚያቀርብ ሲሆን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እያሳሰብሁኝ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ ለሌሎች እንዲደርስ ማለት ነው። ስለዚህ እናንተም ድጋፋችሁ እንዳይለየኝና እንድታበረታቱኝ በአክብሮት እጋብዛለሁ። በሌላ ርዕሰ ጉዳይ በሌላ ጊዜ እስከምንገናኝ መልካም ጊዜ፣ ሰላም ሆኑልኝ። ባይ ባይ።